የዓለም ዋንጫ ውድድር ሲካሄድ በቢሊዮን የሚቆጠሩ የዓለማችን ህዝቦች አይናቸውን ቴሌቪዥን ላይ ተክላሉ። ተጫዋቾች ለዚች አንዲት ዋንጫ ሲሉ ደማቸውን፣ ላባቸውንና እንባቸውን ያፈሳሉ። ሀገራት በደስታ ያብዳሉ፣ በሐዘን ይተክዛሉ። ነገር ግን የዓለም እግር ኳስ አፍቃሪዎች በሙሉ አይናቸውን የሚጥሉባት ይህች አንጸባራቂ የወርቅ ዋንጫ ከየት እንደምትመጣ፣ እንዴት እንደምትሰራ፣ ትክክለኛ ዋጋዋ ስንት እንደሆነና ከጀርባ ያሉትን አስገራሚ ምስጢሮች የሚያውቁት ጥቂቶች ብቻ ናቸው። ይህንን ጉዳይ በስፋትና በዝርዝር ወደ እናንተ ይዘን ቀርበናል። እስከ ቪዲዮአችን ፍጻሜ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የዓለም ዋንጫ አሰራር ሂደት እጅግ ጥንቃቄ የተሞላበትና በሚስጥር የሚከናወን ነው። ይህች ታሪካዊ ዋንጫ የምትሰራው በጣሊያን ሚላን ከተማ አቅራቢያ በምትገኝ ፓደርኖ ዱኛኖ በምትባል አነስተኛ ከተማ ውስጥ ነው። ስራውን የሚሰራው ደግሞ ጂዲኢ ቤርቶኒ የተባለ ጥንታዊና ታሪካዊ የቅርሳ ቅርስና የሜዳሊያ አምራች ኩባንያ ነው። እንደ አውሮፓውያን አቆጣጠር በ1971 የጣሊያናዊው ቀራጺ ሲልቪዮ ጋዛኒጋ ዲዛይን አሸናፊ ሆኖ ከተመረጠ በኋላ ዋንጫዋን የመስራት ሙሉ ኃላፊነት የተሰጠው ለዚሁ ኩባንያ ነው። የዋንጫው አሰራር ዘመናዊ ማሽኖችን ከመጠቀም ይልቅ በሰው ልጅ በሚሰሩ ጥበባቶች ላይ የተመሰረተ ነው። መጀመሪያ ከሰም ሞዴል ይዘጋጃል። ከዚያም ሰሙ በልዩ የጂፕሰም ሻጋታ ውስጥ ይገባና በከፍተኛ ሙቀት ሰሙ ሲቀልጥ በቦታው ላይ የሟሟ ወርቅ ይፈስበታል። ይህ ሂደት እጅግ ከፍተኛ ሙቀትና ጥንቃቄ ይፈልጋል። ወርቁ ከቀዘቀዘ በኋላ ሻጋታው ይሰበራል። የዋንጫው የመጀመሪያው ቅርጽ ይወጣል። ከዚያ በባለሙያ እጅ እየተጠረበና እየተሞረደ እንዲሁም እየተወለወለ ያንን ሁላችንም የምናውቀውን አንጸባራቂ ገጽታ ይላበሳል። በመጨረሻም ከስሩ ሁለት አረንጓዴ የማላካይት ማዕድናት ይገጠሙለታል። ለመሆኑ የዓለም ዋንጫው ትክክለኛ ዋጋ ምን ያህል ነው የሚለውን እንመልከት። ዋንጫዋ ምን ያህል ዋጋ ታወጣለች የሚለው ጥያቄ የብዙዎች ጉጉት ነው። የዓለም ዋንጫ 36.8 ሴንቲሜትር ርዝመት ሲኖራት ክብደቷ 6.175 ኪሎ ግራም ነው። ከዚህ ውስጥ 75 በመቶ ባለ 18 ካራት ንጹህ ወርቅ ነው። በአሁኑ የዓለም የወርቅ ገበያ ስሌት መሰረት በዋንጫዋ ላይ ያለው ወርቅ ብቻውን ከ250 ሺህ እስከ 300 ሺህ የአሜሪካ ዶላር ያወጣል። ነገር ግን የዋንጫው ትክክለኛ ዋጋ በውስጡ ከያዘው ወርቅ ብቻ የሚተመን አይደለም። ታሪካዊ እሴቷን፣ ክብሯንና ተምሳሌቷን ታሳቢ በማድረግ የስፖርት ተንታኞች የዋንጫዋን አጠቃላይ ዋጋ ከ20 ሚሊዮን የአሜሪካ ዶላር በላይ አድርገው ይገምቱታል። ይህ ደግሞ በዓለም ላይ ካሉ የስፖርት ዋንጫዎች ሁሉ እጅግ ውድ የሆነችውን ዋንጫ ያደርጋታል። በዚህ ውድድር ያሸነፉ ሀገራት ዋንጫዋን ምን ያደርጓታል? ብዙ ተመልካቾችን የሚስቡት አሸናፊ የሆነችው ሀገር ይህችን ኦሪጂናል ዋንጫ ይዞ ወደ ሀገራቸው የምትገባና ለዘላለም በካዝኗ የምታስቀምጥ ይመስላቸዋል። ነገር ግን እውነታው ከዚህ ፈጽሞ የተለየ ነው። የ1974ቱ የዓለም ዋንጫ በፊት የነበረችው ጁልየስ ሪሜት የተባለችው ዋንጫ 3 ጊዜ ላሸነፈችው ሀገር በቋሚነት ትሰጥ ነበር። በ1970ዎቹ ለሶስተኛ ጊዜ ስታሸንፍ ዋንጫዋን በቋሚነት ወስዳለች። አሁን ባለው የፊፋ ሕግ ግን ማንኛውም ሀገር ኦሪጂናሏን ዋንጫ በቋሚነት መውሰድ አይችልም። አሸናፊው ቡድን በስቴዲየም ውስጥ ኦሪጂናሏን ዋንጫ አንስቶ ይጨፍራል፣ ፎቶ ይነሳል፣ ደስታውን ይገልጻል። ነገር ግን ወደ ሀገሩ ሲመለስ ኦሪጂናሏን ዋንጫ በፊፋ ጥበቃ ተወስዳ ከነሐስ ወይም ብሮንዝ ተሰርታ በወርቅ የተለበጠች የዓለም ዋንጫ አሸናፊዎች ኮፒ ዋንጫ ትሰጠዋለች። ኦሪጂናሏ ዋንጫ በቀጥታ ወደ ስዊዘርላንድ ዙሪች ወደሚገኘው የፊፋ ዋና መስሪያ ቤት ሙዚየም ትመለሳለች። ኦሪጂናሏ ዋንጫ በ4 ዓመት አንዴ አሸናፊውን ቡድን ለማንገስና በዓለም ዙሪያ ትሮፊ ቱር በሚባለው ጉብኝት ላይ ብቻ ከጥበቃ ጋር የምትወጣ ሲሆን ጉዞዋን ከመጀመሯ በፊት ጣሊያን ወደሚገኘው አምራች ኩባንያ ተመልሳ እድሳት፣ ውልወላና ጥገና ይደረግላታል። እንዲህ ያለ የሚያሰኙ ያልተሰሙ ሚስጥሮችም በዓለም ዋንጫው አሉ። ከዓለም ዋንጫ ጀርባ ያሉ አስገራሚ እውነታዎች ይገኛሉ። የመጀመሪያው ዋንጫዋ ከውስጧ ባዶ ነች። ይህ በጣም አስገራሚ ሚስጥር ነው። የዓለም ዋንጫው ሙሉ በሙሉ ከንጹህ ወርቅ የተሰራ ትመስላለች፣ ነገር ግን ውስጧ ባዶ ነው። ይህ የሆነበት ምክንያት ደግሞ ከዋጋ ማነስ አንጻር ሳይሆን ከክብደት አንጻር ነው። ዋጋዋ ሙሉ በሙሉ ጠንካራ ወርቅ ቢሆን ኖሮ ክብደቷ ከ70 እስከ 80 ኪሎ ግራም ይደርስ ነበር። ይህ ማለት ደግሞ ተጫዋቾች ዋንጫውን አንስተው መሳምና መዝለል ይቅርና ከምድር ላይ አግበስብሰው ማንሳት ራሱ የማይቻል
አካል ይሆንባቸው ነበር። ስለዚህ ተጫዋቾች በቀላሉ እንዲያነሱት ሲባል ውስጡ ክፍት ሆኖ ነው የተሰራው። ሁለተኛው የቦታ ማለቅ ስጋት ነው። በዋንጫው ታችኛው ክፍል ላይ አሸናፊ የሆኑ ሀገራት ስምና ያሸነፉበት ዓመተ ምህረት በብረት ብዕር ይጻፋል። ከ1974 ጀምሮ ያሉ አሸናፊዎች ስም እዚያው ላይ ሰፍሯል። አስገራሚው ነገር በዋንጫው ስር ያለው ቦታ ውስን መሆኑ ነው። በፊፋ ስሌት መሰረት ይህ አሸናፊዎችን መጻፊያ ቦታ በ2038 ዓመተ ምህረት የዓለም ዋንጫ ላይ ሙሉ በሙሉ ያልቃል። ከዚያ በኋላ አዲስ ስም ለመጻፍ ቦታ አይኖርም። ፊፋ ከ2038 በኋላ አዲስ ዋንጫ ይሰራል ወይስ የታችኛውን ክፍል ይለውጣል የሚለው እስካሁን ያልተመለሰና በሚስጥር የተያዘ ትልቅ ጥያቄ ነው። ሶስተኛው ዋንጫውን በእጅ መንካት የሚፈቀድላቸው ሰዎች ውስን ናቸው። ማንኛውም ሰው የዓለም ዋንጫን በባዶ እጁ መንካት አይፈቀድለትም። በፊፋ ጥብቅ ሕግ መሰረት ኦሪጂናሏን የዓለም ዋንጫ በባዶ እጅ መንካት የሚችሉት 2 የሰዎች ስብስብ ብቻ ናቸው። የመጀመሪያው የዓለም ዋንጫን ያሸነፉ ተጫዋቾችና አሰልጣኞች፣ ሌሎቹ ደግሞ የሀገር መሪዎች ናቸው። ከነዚህ ውጭ ያሉ የፊፋ ፕሬዝዳንት፣ ባለስልጣናት፣ ጠባቂዎችና አስተላላፊዎችን ጨምሮ ዋንጫውን ማንሳት ካለባቸው የግድ ጥቁር ወይም ነጭ ጓንት መልበስ አለባቸው። ሌላኛው ለምን 2 አረንጓዴ መስመሮች ተደረጉ? በዋንጫው ግርጌ ላይ የሚታዩት 2 አረንጓዴ ቀለበቶች ማላካይት ከተባለ የከበረ ድንጋይ የተሰሩ ናቸው። ዲዛይነሩ ሲልቪዮ ጋዛኒጋ ይህንን ድንጋይ የመረጠው በ2 ምክንያት ነው። አንደኛው አረንጓዴው ቀለም የእግር ኳስ ሜዳን ስለሚወክል ሲሆን፣ ሁለተኛው ደግሞ ማላካይት ከወርቅ ጋር ሲቀናጅ እጅግ ማራኪ የሆነ ንጽጽር ስለሚፈጥር ነው። ይሁን እንጂ ይህ ድንጋይ ከወርቅ በተቃራኒ በቀላሉ የመሰባበር ባህሪ ስላለው አምራቹ ኩባንያ በጥቂት ዓመታት ልዩ ጥገና ያደርግለታል። ሌላው የደህንነት ጥበቃ ከሀገር መሪዎች አይተናነስም። ከዚህ በፊት የነበረችው የጁሊየስ ሪሜት ዋንጫ 2 ጊዜ ተሰርቃለች። በ1966 በእንግሊዝ እንዲሁም በ1983 በብራዚል ተሰርቃ ሙሉ በሙሉ ቀልጣለች ተብሎ ይታሰባል። በዚህ አስከፊ ታሪክ ምክንያት አዲሲቷ ዋንጫ የምትጓዘው እጅግ ዘመናዊ በሆነ ጥይት በማይበሳው ልዩ የመስታወት ሻንጣ ውስጥ ነው። በምትጓጓዝበት ጊዜ የራሷ የሆነ የግል አውሮፕላን የሚመደቡላት ሲሆን የደህንነት ጥበቃዋ እጅግ የተጠናከረ ኮማንዶችን ያካተተ ነው። ይህች 6 ኪሎ ግራም የምትመዝን ወርቃማ ቅርጽ ከብረትና ከድንጋይ በላይ የሆነች የሰው ልጅ ስሜት እግር ኳስ የመጨረሻው ጫፍ ነች። ከጀርባዋ ላይ ያሉት እነዚህ ምስጢሮች ደግሞ ክብሯንና ድንቅነቷን ይበልጥ ከፍ ያደርጉታል። ሌሎች ከዓለም ዋንጫ በስተጀርባ ያሉ አስገራሚ እውነታዎችን እንመልከት። በሁለተኛው የዓለም ጦርነት ወቅት ናዚዎች ጣሊያን ውስጥ የነበረችውን የዓለም ዋንጫ የ1986ቱን የዓለም ዋንጫ እንድታዘጋጅ ቀድሞ የተመረጠችው ኮሎምቢያ ነበረች። ነገር ግን በወቅቱ የነበረው የኢኮኖሚ ውጥረትና ፊፋ ያስቀመጣቸው ጥብቅ ቅድመ ሁኔታዎች ማሟላት ስላልቻለች እንደ አውሮፓውያን አቆጣጠር በ1982 በገዛ ፍቃዷ ማዘጋጀት እንደማትችል አወጀች። በዚህም ምክንያት ውድድሩ በአስቸኳይ ወደ ሜክሲኮ ተዘዋወረ። በ1950ዎቹ በብራዚል በተካሄደው የዓለም ዋንጫ ወቅት ውድድሩ ፍጻሜ ላይ ከመድረሱ በፊት ምንም አይነት የዋንጫ አሰጣጥ ስነ ስርዓት አልተለማመዱም ነበር። ብራዚል ታሸንፋለች ተብሎ ስለተረጋገጠ አደራጆቹ የአሸናፊነት ንግግር ያዘጋጁት ለብራዚል ብቻ ነበር። ነገር ግን ኡራጓይ 2-1 አሸንፋ ስታጠናቀቅ የስቴዲየሙ ሕዝብ በድንጋጤ ጭጭ በማለቱና ስርዓት ባለመኖሩ የፊፋ ፕሬዝዳንት ጁልስ ሪሜት ዋንጫውን በካፖርታቸው ስር ደብቀው ሜዳ ውስጥ በመግባት ለኡራጓይ በሚስጥር አስረክበዋል። በ1930 በኡራጓይ በተካሄደው የመጀመሪያው የዓለም ዋንጫ ወቅትም ሆነ እስከ 1950ዎቹ ድረስ ውድድሩ በቴሌቪዥን በቀጥታ አይተላለፍም ነበር። ሰዎች ውጤቱን የሚያውቁት በሬዲዮ ድምፅ፣ በጋዜጣ ዘገባዎች ወይም ከቀናት በኋላ በሚመጡ የታተሙ የፊልም ቪዲዮዎች አማካኝነት ነው። በዚህም ምክንያት አብዛኛው የዓለም ሕዝብ የመጀመሪያዎቹን የዓለም ዋንጫ ጎሎች በአይኑ ሳያይ በታሪክ ብቻ ነው የሚያውቃቸው። ብራዚላዊው ፔሌ በ1958 የዓለም ዋንጫ ሲያነሳ ዕድሜው ገና 17 ዓመት ከ249 ቀን ብቻ ነበር። የጣሊያኑ ግብ ጠባቂ ዲኖ ዞፍ ደግሞ በ1982 የዓለም ዋንጫ ሲያነሳ ዕድሜው 40 ዓመት ከ133 ቀን ነበር። በመጀመሪያው የዓለም ዋንጫ ኡራጓይ ከአርጀንቲና ሁለቱም ሀገራት በራሳቸው ኳስ ካልተጫወትን ብለው በመከራከራቸው ትልቅ ውዝግብ ተፈጠረ። በመጨረሻም ፊፋ በመሃል ገብቶ መፍትሄ ሰጠ። የመጀመሪያው አጋማሽ በአርጀንቲና ኳስ ተጫወቱ። በሁለተኛው አጋማሽ በኡራጓይ ኳስ ተጫወቱና ኡራጓይ ጨዋታውን 4-2
ለ2 አሸነፈች። ሌላው ደግሞ እስከ 1966 የዓለም ዋንጫ ድረስ በቢጫና የቀይ ካርድ ሕግ አልነበረም። በ1966ቱ እንግሊዝና አርጀንቲና ጨዋታ ላይ ዳኛው አርጀንቲናዊውን ተጫዋች ከሜዳ ቢያባረሩትም ተጫዋቹ ቋንቋው ስላልገባው አልወጣም ብሎ ትልቅ ሁከት ፈጠረ። ይህንን ያዩት ኬን አስቶን የተባሉ የፊፋ የዳኞች ኃላፊ ወደ ቤታቸው ሲመለሱ በትራፊክ መብራት ላይ ቢጫና ቀይ መብራቶችን አይተው የካርድ ሕግን ፈጠሩ። ሕጉ በ1970ዎቹ የዓለም ዋንጫ ለመጀመሪያ ጊዜ ስራ ላይ ዋለ። ሌላው እስከ ዛሬ ድረስ የሚነገረው ህንድ በ1950ው የዓለም ዋንጫ ላይ በባዶ እግራችን ካልተጫወትን ብላ አቅፋ ወጣች የሚለው ወሬ ከፊሉ ተረት ነው። እውነታው ግን በ1948 ኦሎምፒክ በባዶ እግራቸው ተጫውተው ስለነበር የፊፋን የጫማ ሕግ በመቃወማቸው እንደ አንድ ምክንያት ይነሳል። ዋናው ምክንያት ግን የባህር ማዶ የጉዞ ወጪ ውድነትና በወቅቱ የህንድን እግር ኳስ ፌዴሬሽን ከዓለም ዋንጫ ይልቅ ለኦሎምፒክ ትልቅ ትኩረት ይሰጥ ስለነበር ነው። በ2006ቱ የዓለም ዋንጫ አውስትራሊያ ከክሮሺያ ባደረጉት ጨዋታ እንግሊዛዊ ዳኛ ግራሃም ፖል ለክሮሺያው ተከላካይ ዮሲፕ ሲሞኒች 3 ቢጫ ካርዶችን ሰጥተው ነው በቀይ ካርድ ያባረሩት። ዳኛው ሁለተኛውን ቢጫ ካርድ ሲሰጡት በስህተት ማስታወሻቸው ላይ የአውስትራሊያውን ተጫዋች አድርገው በመጻፋቸው ምክንያት ተጫዋቹን ከሜዳ ሳያባሩት ቀርተው 3ኛ ቢጫ ሲሰጡት ነበር ያስወጡት። በ2002 የዓለም ዋንጫ የቱርኩ አጥቂ ሃካን ሱኩር ደቡብ ኮሪያ ላይ ጨዋታው እንደተጀመረ በ10.8 ሰኮንድ ውስጥ ያስቆጠረው ግብ ፈጣኑ ጎል ነው። የካሜሩኑ አጥቂ ሮጀር ሚላ በ1942ቱ የዓለም ዋንጫ ሩሲያ ላይ ሲያገባ ዕድሜው 42 ዓመት ከ39 ቀን ነበር። በሌላ በኩል ሉዊስ ሞንቴ የተባለው ተጫዋች በዓለም ዋንጫ ታሪክ ለሁለት የተለያዩ ሀገራት በፍጻሜ ጨዋታ ተሰልፎ የተጫወተ ብቸኛ ሰው ነው። በ1930ዎቹ ለትውልድ ሀገሩ አርጀንቲና ተሰልፎ በፍጻሜው ተሸነፈ። በ1934 ዜግነቱን ለውጦ ለጣሊያን ብሔራዊ ቡድን ተሰልፎ የዓለም ዋንጫን ማንሳት ችሏል። በ1970 የሜክሲኮ ዓለም ዋንጫ በታሪክ ለመጀመሪያ ጊዜ አሸናፊና ተሸናፊ ተጫዋቾች ከጨዋታ በኋላ ማሊያ የመቀየር ባህልን በስፋት አስተዋወቁ። በጨዋታው ማጠቃለያ ላይ ፔሌና የእንግሊዙ ተከላካይ ቦቢ ማሊያቸውን ተቀያይረው የተነሱት ፎቶ የታሪክ ትልቁ ምልክት ሆነ። ይሁን እንጂ በወቅቱ የነበሩት የፊፋ ባለስልጣናት ተጫዋቾች በባዶ ደረታቸው በስቴዲየም መዞር የለባቸውም ብለው ይህንን ድርጊት ሊያግዱትና ሊቀጡት ሞክረው ነበር። ሌላው ግብ ጠባቂዎች ጎል እንዳይገባ የመከላከል ኃላፊነት እንዳለባቸው ይታወቃል። ነገር ግን በ1998ቱ የዓለም ዋንጫ ማጣሪያና በ1990ዎቹ ታዋቂው የነበረው የፓራጓዩ ግብ ጠባቂ ሆሴ ሉዊስ ቺላቨርት ለብሔራዊ ቡድኑ የቅጣት ምቶችንና ፔናልቲዎችን በመምታት ይታወቃል። በዓለም ዋንጫ ታሪክም በፍጹም ቅጣት ምቶችና በቅጣት ምት በርካታ ጎሎችን ለማስቆጠር የግብ ጠባቂነት ድንቅ ታሪክ ያስመዘገበ ብቸኛው ግብ ጠባቂ ነው። በዓለም ዋንጫ ታሪክ በአንድ ጨዋታ ላይ 3 ጎል ማስቆጠር እጅግ ከባድ ነው። ነገር ግን በ1994ቱ የአሜሪካ የዓለም ዋንጫ የሩሲያው አጥቂ ኦሌግ ሳሌንኮ ካሜሮን ላይ በወጣበት ጨዋታ በአንድ ጨዋታ ብቻ 5 ጎሎችን በማስቆጠር የዓለም ዋንጫን ታሪክ አዲስ ምዕራፍ ጽፏል። አስገራሚው ነገር ሳሌንኮ በዚያ ውድድር በአጠቃላይ 6 ጎሎችን በማስቆጠር የኮከብ ጎል አግቢነቱን ቢጋራም ከዚያ ውድድር በኋላ ለሀገሩ ዳግመኛ አልተሰለፈም። በ1998 የዓለም ዋንጫ ማጣሪያ ስኮትላንድ ከኢስቶኒያ የሚያደርጉት ጨዋታ ሊካሄድ ሲል ስኮትላንዶች የስቴዲየሙ መብራት ደካማ ነው ብለው ቅሬታ አቀረቡ። ፊፋም ጨዋታው ከምሽቱ ወደ ቀትር እንዲዘዋወር ወሰነ። ኢስቶኒያዎች በውሳኔው ተናደው በታዘዘው ሰዓት በስቴዲየም ሳይገኙ ቀሩ። ስኮትላንዶች ብቻቸውን ሜዳ ገብተው ኳሷን ከመሃል አጫውተው ለ3 ሴኮንድ ያህል ከተጫወቱ በኋላ ዳኛው ጨዋታውን አቆሙት። በ2006ቱ የጀርመን የዓለም ዋንጫ ፖርቱጋል ከኔዘርላንድ ያደረጉት የ16 ጨዋታ በታሪክ ባትል ኦፍ ኑረምበርግ በመባል ይታወቃል። በዚህ አንድ ጨዋታ ብቻ ዳኛው የሩሲያው ቫለንቲን ኢቫኖቭ 16 ቢጫ ካርዶችና 4 ቀይ ካርዶችን አውጥተዋል። ይህም በዓለም ዋንጫ ታሪክ በአንድ ጨዋታ ከፍተኛው የካርድ ቁጥር ሆኖ እስካሁን ይመዘገባል። ብዙ ሰዎች የዓለም ዋንጫን ማዘጋጀት ትልቅ የኢኮኖሚ ጥቅም ያስገኛል ብለው ያስባሉ። ነገር ግን በታሪክ አብዛኛው አዘጋጅ ሀገራት ከውድድሩ በኋላ ለከፍተኛ የፋይናንስ ቀውስ ይዳረጋሉ። ለምሳሌ ደቡብ አፍሪካና ብራዚል ለውድድሩ የገነቧቸው ግዙፍ ስቴዲየሞች ከውድድሩ በኋላ ምንም አይነት አገልግሎት ሳይሰጡ
ነጭ ዝሆኖች ሆነው ቀርተዋል። ጥገናቸውም ለሀገሪቱ ትልቅ የኢኮኖሚ ሸክም ሆኖባቸዋል። በዓለም ዋንጫ ታሪክ ረጅሙና እጅግ አስጨናቂው የፔናልቲ መለያየት የተመዘገበው በ2006ቱ የጀርመን ዓለም ዋንጫ ላይ ሳይሆን በ1982ቱ የስፔን ዓለም ዋንጫ በምዕራብ ጀርመንና በፈረንሳይ መካከል በተደረገው የግማሽ ፍጻሜ ጨዋታ ነበር። በዚሁ ጨዋታ ሁለቱም ቡድኖች 12 የፍጹም ቅጣት ምቶችን በመምታት ጀርመን 6-5 አሸንፋለች። በ1994ቱ የዓለም ዋንጫ ደግሞ የኮሎምቢያው ተከላካይ አንድሬስ ኤስኮባር ከአሜሪካ ጋር ባደረጉት ጨዋታ በስህተት በራሱ ግብ ላይ ጎል አገባ። በዚያ ምክንያት ኮሎምቢያ ከውድድር ውጭ ሆነች። ተጫዋቹ ወደ ሀገሩ ከተመለሰ ከጥቂት ቀናት በኋላ በውጤቱ በተናደዱ የቁማር አደራጆችና ወንጀለኞች በጥይት ተመቶ አሰቃቂ በሆነ ሁኔታ ሕይወቱ አልፏል። በ1978ቱ የአርጀንቲና ዓለም ዋንጫ ፈረንሳይ ከሃንጋሪ ባደረጉት ጨዋታ የፈረንሳይ ብሔራዊ ቡድን የመጀመሪያው ግብ ጠባቂ በመጎዳቱ ሁለተኛው ተተካ። እሱም ተመልሶ በመጎዳቱ ሶስተኛው ተዘዋዋሪ ግብ ጠባቂ ለመግባት ተገደደ። ይህም በዓለም ዋንጫ ታሪክ በአንድ ጨዋታ 3 ግብ ጠባቂዎች የተጠቀመ ብቸኛው አጋጣሚ ሆኖ ተመዝግቧል። በዚሁ በ1978ቱ ዓለም ዋንጫ ፈረንሳይ ከሃንጋሪ ጋር ሲጫወቱ ሁለቱ ሀገራት ነጭ ማሊያ ይዘው ሜዳ ገቡ። በቴሌቪዥን ለሚከታተሉ ተመልካቾች ስለሚያደናግር ጨዋታው ሳይጀመር ተቋረጠ። ፈረንሳዮች አማራጭ ማሊያ ስላልያዙ በአቅራቢያው ከሚገኝ ክለብ አትሌቲኮ ኪመልስ ከተባለ የሀገር ውስጥ ክለብ አረንጓዴና ነጭ መስመር ያለው ማሊያ ተበድረው ለመጫወት ተገደዋል። ሌላው ተጫዋቾች ከጨዋታ መጀመር በኋላ ቢጫ ወይም ቀይ ካርድ እንደሚቀበሉ ይታወቃል። ነገር ግን የ1982ቱ የሜክሲኮ ዓለም ዋንጫ የኡራጋይ ተከላካይ ሆሴ ባቲስታ ስኮትላንድ ላይ ጥፋት የሰራው ጨዋታው በብሮዘር በተጀመረ በ56 ሴኮንድ ላይ ብቻ ነበር። ዳኛው ወዲያውኑ የቀይ ካርድ በማሳየት ከሜዳ ያባረሩት ሲሆን ይህም የዓለም ዋንጫ ታሪክ ፈጣኑ ቀይ ካርድ ሆኖ ኖሯል። የዓለም ዋንጫን እንደ ተጫዋችም እንደ አሰልጣኝም ማሸነፍ እጅግ ብርቅ ነው። ይህንን ድንቅ ታሪክ ማሳካት የቻሉት 3 ሰዎች ብቻ ናቸው። አንደኛው ማሪዮ ዛጋሎ ሲሆን ከብራዚል ጋር በ1958 እና 1962 እንደ ተጫዋች በ1970 ደግሞ እንደ አሰልጣኝ ማሳካት ችሏል። ሌላውና ሁለተኛው ፍራንዝ ቤከንባወር ነው። ከምዕራብ ጀርመን ጋር በ1974 እንደ ተጫዋች በ1990 ደግሞ እንደ አሰልጣኝ ይህንን የዓለም ዋንጫ ማሳካት ችሏል። የመጨረሻው ዲዴር ዴሻምፕስ ነው። ከፈረንሳይ ጋር በ1998 እንደ ተጫዋች ሲያነሳ በ2018 ደግሞ እንደ አሰልጣኝ ዋንጫውን አሳክቷል። የተወደዳችሁ ቤተሰቦቻችን የዛሬው መሰናዷችን ይህንን ይመስል ነበር። ሐሳብ አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮአችንን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳይረሳ።